ኢትዮጵያ ስትመጡ ይዛችሁ እንድትመጡ የምፈልገው ማሽን ይሄን ማሽን ነው። በጣም ቆንጆ ማሽን። ይሄ ማሽን እኔ ምን እፈጭበታለሁ መሰላችሁ? ቡቁል ራሱ እፈጭበታለሁ። መብርሃን ምስክሬ ቡቁል እፈጭበታለሁ። ቡቁል እፈጭበታለሁ። ምንድን ነው የሚባለው? ይሄ ቅመም እፈጭበታለሁ። እንደው የማልፈጭበት ቡና እፈጭበታለሁ። ወደ ውስጥ ላሳያችሁ ውስጡን። ቆይ ያው ካሜራውን ስላላስቀምጥኩት እንደዚህ አድርጌ ላሳያችሁ። ይሄ አረቦች ቡና የሚፈጩበት ማሽን ነው። ትልቅ ማሽን ነው። ከሁለት ኩባያ በላይ ይይዛል። በኩባያ እንኳን ለክተን 2 ኩባያ ይይዛል። እና ይሄንን ማሽን ገዝታችሁ ነው ቶሎ ወደ ኢትዮጵያ ስትመጡ። እናቱ የት አለ ካላችሁኝ፣ እናቱን ቆይ ላሳያችሁ። እኔ ይሄንን ማሽን እዚህ ሁሉንም ነገር እዚህ ውስጥ አድርጌ ሁሉንም ያስቀመጥኩበት ምክንያት ምንድነው? ሁሉንም ስለሚቆጣጠርልኝ ነው። ይሄን ነው አያችሁት? ይሄን ማሽን ማለት ነው። ይሄ ሲገጣጠም እንዴት ነው የሚለው ላሳያችሁ። ገጥሜ ሲገጠም ይኸውላችሁ እንደዚህ ነው። ይሄ ማሽን በጣም ጠቃሚ ማሽን ነው። ይሄ ማሽን ግን ስትጠቀሙ፣ ቦይለርም ስትጠቀሙ፣ የፈለጋችሁትን ነገር ኤሌክትሮኒካሊ ስትጠቀሙ የግዴታ ምን ያስፈልጋችኋል? ይቺ መቆጣጠሪያ ናት። ይቺ መቆጣጠሪያ ካለች ማሽናችሁ አይቃጠልም፣ አይበላሽም። እኔ አሁን የቡና መፍጫ ትንሽዬ የሚባል ነገር የለም፣ ሁሉም ትልልቅ ነው። ነገር ግን ስፈጭ መቆጣጠሪያው ስላለ ይበላሽብኛል ብዬ አልሰጋም። በዚሁ ነው የምጠቀመው ማለት ነው። ሌላ ደግሞ ምንድነው የተጠየቁት ጥያቄ፣ ይሄንን ፍሪጅ ለምንድን ነው ኪችን የማታስቀምጪው? ሳሎን ቤት ለምንድን ነው የገተርሽው ብላችሁኛል። ይሄ እኮ 75,000 ብር ነው በአሁኑ ዋጋ ማለት ነው። እንዴት ነው 75,000 ብር ኪችን ጥዬ እኔ እንቅልፍ የሚይዘኝ? የሚገርማችሁ ነገር ግን ኪችኔ የተስተካከለ ስላላደለ ፍሪጅ ወስጄ የማስቀምጥበት አመች ቦታ ስላላደለ ነው። ለጥያቄያችሁ መልስ ጠቅላላ አድርጌ ስመልስ ኪችኑ ለማስቀመጥ አይመችም። ሁለተኛ ነገር ደግሞ ላስቀምጠው እንኳን ብዬ ብል እንትን መቆጣጠሪያ የብቻው የራሱን የቻለ 2 ነው የሚያስፈልገኝ። ተግባባን? 2 መቆጣጠሪያ ስለሚያስፈልገኝ ከዚህ ሁሉ ቲቪውንም ፍሪጁንም የምፈልጋቸውንም ጁስም ልፍጭ የፈለኩትም ነገር ልፍጭ። ኢቭን ለልጅ ምግብ ራሱ አሁን ድንችም ይሄ ምንድን ነው ባለው ስዊት ፖታቶም ሩዝም ሆነ አትክልት ነገሮች የሚፈጨው እዚህ ውስጥ ይሄ መቆጣጠሪያ ስላለ ሳልሰጋ ምን ሳልል የፈለኩትን እፈጫለሁ። ይሄኛው መቆጣጠሪያው ስላለልኝ ማለት ነው። ነገር ግን ፍሪጁን እዛኛው ኪችን ከወሰድኩት የግዴታ ደግሞ ሌላ መቆጣጠሪያ ያስፈልገኛል። እሱን ደግሞ መገዛበት አሁን አቅም የለኝም። ተግባባል? ለዛ ነው እንጂ እኔ ፍሪጅ ሳሎን ላይ የመገተር ፍላጎት የለኝም። ግን እናንተ እንደምትሉት እኔ ሳልል ቀርቼ አይደለም፣ ስለማይመቻችልኝ ነው። እዛ ከወሰድኩት አሁን ላይ ክረምት ነው። ዝናብ ሲጥል ማብራት ያቆማል። ማብራት ቆሞ ሲመጣ ኃይሉ በጣም ጨምሮ ስለሚመጣ በዛን ሰዓት ደግሞ ምን ያስፈልገናል? መቆጣጠሪያ ስለሚያስፈልግ ፍሪጅ ስለሚበላሽብኝ 2ቱንም እንዳላጣ ብዬ ሁሉንም እዚህ ሳሎኑንም ሁሉንም ፍሪጁን የገተርኩት ጠቅሞኛ አይደለም፣ ግን ማስቀመጫ አይመቸኝ ብሎ ነው እንጂ እናንተ የምትሉት ኮሜንታችሁ ሳይደርስ አይቀርቶ አይደለም ውዶችዬ። ስለ ኮሜንታችሁ ስለ አስተያየታችሁ አመሰግናለሁ። ነገር ግን ወደ ኢትዮጵያ ስትመጡ ማምጣት ያለባችሁን እቃዎች እውነቴን ነው ኤሌክትሮኒካሊ እነዚህ መፍጫ ነገሮች በጣም ጠቃሚ ናቸው። ለምሳሌ አሁን እኔ ብዙ አይነት መፍጫ አለኝ። ቦይለር ብትሉ ላሳያችሁ። ይሄኛው ቦይለር አለኝ፣ ይሄ ቦይለር አለኝ። ይሄ ቦይለር በጣም ቆንጆ ቦይለር ነው ብትሉ ደግሞ ይሄኛው ነጩ ቦይለር ይሄ ማለት ነው እዚህ ውስጥ ያለው ይሄኛው ቦይለር ይሄ ራሱ አለኝ። ይሄ ራሱን የቻላለኝ እስካሁን ድረስ እያገለገለኝ ያለ። ከጁስ ማሽኖች ብትሉ የታሉ መሰላችሁ? የት አስቀምጬው ነው? ለምሳሌ ይሄኛው ማሽን ላሳያችሁ። በጣም ቆንጆ ማሽን ነው። ይሄ አሁን ብዙ ተደራራቢ ያለው ይሄ ማሽን፣ ይሄ ራሱ ማሽን ብዙ ተደራራቢ ያለው ይሄ አሁን አሪፍ ነው። እንትኑ ራሱ ጆቱ ራሱ እንትን ዝጃጅ ነው፣ ብርጭቆ ነው እና በጣም ቆንጆ ነው። እነዚህ በጣም የምወዳቸው ኳሊቲ የሆኑ እቃዎች ከሆኑ ኢትዮጵያ ውስጥ ስትመጡ ብትገዟቸው እንኳን እንትን አትሉም፣ ይሄ አትከስሩባቸውም፣ ትኮሩባቸው አላችሁና እንጂ። ሌላው ደግሞ ኮሜንት ላይ ተጠይቄ የነበረው ጥያቄ ምንድን ነው? መቆጣጠሪያዬ ቲቪ 65 ኢንች ነው መሰለኝ አለችኝ። ቲቪ 65 ኢንች ነው እና መቆጣጠሪያዬ አንድ ነው የገዛሁት ይመስለኛል። እንደዛ ነው እና ለሁሉም ይበቃኛል ነው ይመስለኛል። እንደዛ አይነት ጥያቄ ነው የጠየቀችኝና መቆጣጠሪያ ባይዘው አንድ ካላችሁ ለሁሉም በቂ ነው። አንዱን ከኤሌክትሪኩ ውስጥ ከምንድን ነው የሚባለው ይሄ ከግድግዳው ጋር ነው የሚሰካው። የመቆጣጠሪያው ሶኬት የመቆጣጠሪያው ገመድ የሚሰካው ከኤሌክትሪኩ ውስጥ ነው። ተግባባን? ከዛ ከመቆጣጠሪያው ይሄኛውን የወሰድነውን የመቆጣጠሪያውን ገመድ ከግድግዳው ከሰካና ከዛሳ አዳፕተሩን ደግሞ ከመቆጣጠሪያው ውስጥ እንሰካዋለን። ከዛ አዳፕተሩ ላይ ደግሞ የፈለግነውን
ቴሌቪዥናችንን፣ ፍሪጃችንን፣ ስልካችንን የፈለግነውን ማሽናችንን መፍጨት እንችላለን። ለምሳሌ አሁን አዳፕተሯ ምን አይነት ናት? ብዙ እንዲይዝላችሁ ላሳያችሁ። እንዲያሳያችሁ ከፈለጋችሁ ኮሜንት ላይ አሳዩ ይበሉኝ። እንዴ ሁሉንም አንዴ ያሳየቻችሁ እኔስ ትንሽ ሊሸቅል እንጂ ጎበዝ። እና ለማንኛውም ይሄንን ይመስላል። መቆጣጠሪያ አንድ ከገዛችሁ ለሁሉም በቂ ነው። ነገር ግን መቆጣጠሪያ ፍሪጅን፣ ቴሌቪዥንን፣ ማሽኖችን የምትፈጫጯቸውን ነገሮች መለያየት ከፈለጋችሁ እያንዳንዱ ምን ያስፈልጋል መሰላችሁ? እንትን ያስፈልጋችኋል። ይሄ ምንድን ነው የሚባለው? መቆጣጠሪያ ያስፈልጋችኋል። ፍሪጁ መለየት ከፈለጋችሁ ኪችን ቤት ካስገባችሁ የግዴታ ለፍሪጁ አንድ መቆጣጠሪያ ያስፈልጋል። ቲቪያችሁን እንደዚሁ የምትፈጩት ማሽን ጁስ ምናምን ነገር ካለ እሱን ደግሞ የምትጠቀሙበት ሳሎናችሁ ላይ ራሱን የቻለ መቆጣጠሪያ ያስፈልጋል ማለት ነው። እንደዛ ላለመለያየት ነው እኔ ሁሉንም 3 ባንድ አድርጌ የምጠቀመው ውዶችዬ። የተረዳችሁኝ ይመስለኛል እንጂ እኔ ፍሪጅ ሳሎን ላይ ያስቀመጥኩት ወድጃ አይደለም። ማስቀመጫ አጥቼ ነው ስላችሁ ደግሞ እዛኛው አዳፕተር እዛኛው መቆጣጠሪያ ሌላ ላለማስቀመጥ ሳሎን ላይ ደግሞ ሌላ መቆጣጠሪያ ላለማስቀመጥ ነው። ለማንኛውም እወዳችኋለሁ። ቤትሽ ሳሎንሽ ስንት በስንት ነው የሚለው እኔ አላውቀውም። የሰራው ወንድሜ ነው። ከፈለጋችሁ ደግሞ ጠይቄ ነግራችሁ። ሳሎኔ በጣም ከሚገባ በላይ ባይዘው በጣም ሰፊ ነው። በጣም ከመላችሁ በላይ ሰፊ ነው። ይሄን ሁሉ ሶፋ ራሱ ይዞ እንኳን በጣም ትርፍ ቦታ ነው እስከዚህ ድረስ ያለው እና መኝታ ክፍሌም እንደዛው በጣም ሰፊ ነው። መኝታ ክፍላችንም ይሄንን ይመስላል ውዶችዬ። እንዳቀርብላችሁ የምትፈልጉት ማሽኖችን በጣም ነው የምወዳቸው። በጣም ቆንጆ ማሽን ናቸው። እውነቴን ነው። የንታጎይምት እኔ ማጋነን ምናምን አይደለም። እና እነዚህ ማሽኖች ስማቸውን ከፈለጋችሁ እንዳሳያችሁ የምትፈልጓቸው ከሆነ በቀጣይ ቪዲዮ አሳያችኋለሁ። በጣም መቅረት የሌለባቸው ወሳኝ የሆኑ ቪዲዮዎች ስለሆኑ እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቤትሽ ሙሉውን አሳይ ብላችሁኛል። በቀጣይ ቪዲዮ አሳያችኋለሁ። ባይ ባይ።